ብጸጸትም አይቆጨኝም የሚለው የእኛን ታሪክ አብረን የሰራነውን ታሪክ የነበረውን ጨቋኝና አፋኝ ስራን ለመለወጥ በሀገር ቤት ከቄሮ ጋር በውጭ ሀገር ከዲያስፖራው ማህበረሰብ ጋር የሰራነውን ታሪክ የነበረውን በደል እያየን ከማልቀስ ባለፈ አጥንተን ተመራምረን ተዘጋጅተን እቅድ አውጥተን በአነስተኛ መስዋዕትነት ታንክና ባንክ ይዘው ሲጎርሩ የነበሩትን ቦታ ሲያዙ ናው አሁን ባለው ሁኔታ መንግስት መገልበጥ ፈልገው ነው፣ መንግስት ለመጣል ፈልገው ነው ብለው እየተንቦቆቦቁ ነው። አላማችን መንግስት መገልበጥ አይደለም። እኛ መንግስት ገልብጠን አሳይተን ሰልችቶናል። ኦኬ አላማችን ባለፉት ሁለት ዓመት ተኩል ስንወተውታቸው በጆሮቸው ስንመክራቸው ስንለምናቸው ስንማጸናቸው ፍራቻ ስለመሰላቸው ጆሮአቸውን ደፍነው ሀገርን ይዘው እየሄዱ ነው። እኛ እየወደቀ ያለ መንግስት ሀገርና ህዝብን እንዳይወድቅ ከወደቀ በራሱ ጊዜ ይዘት ሀገርን አፍርሶ በህዝባችን ስም እየነገደ የህዝባችን ስም ይዞ መቃብር እንዲገባ ላለመፍቀድ ነው እየተንቀሳቀስን ያለው ማለት ነው። ይህ ስለሆነ ለሀገራችን ህዝቦች ያለኝ መልእክት ኢትዮጵያ በታሪኳ ታይቶ የማይታወቅ አደጋ ውስጥ ነው ያለችው። የኢኮኖሚው ችግር፣ በየቦታው ያለው ጦርነት፣ የመንግስት መልመስመስ ሀገሪቷን ወደ ከፍተኛ አደጋ እያደረሰ ስላለ እያልኩ ያለውን እያለን ያለነው we need to wake up። ህዝባችንና ሀገራችን ወደማይመለሱበት ከፍተኛ አደጋ ከመግባታቸው በፊት ድምፃችንን ከፍ አድርገን እየለመንናቸው እየተማጸንን ያለን ከፈጠራችኋት ብልጽግና የምትባል ደሴት የኢትዮጵያን ህዝብና የኢትዮጵያን ሀገር የማይመስል ደሴት ውጡና የኢትዮጵያን ህዝብ ኑሮ ተመልከቱት። ህዝቡ ወጥቶ አርሶ መግባት አልቻለም። ልጁን ትምህርት ላይ መላክ አልቻለም። ቤቱ ህፃናትን መመገብ አልቻለም። ይህ ሁኔታ የሀገርን ቀጣይነት ለከፍተኛ አደጋ ያደረሰ ስለሆነ ሁሉም ተረባርቦ ወደ መለስ ያስፈልጋል። ለዚህ ትልቁ ድርሻ የመንግስት ሆኖ ሳለ መንግስት ግን አመራር ላይ ያሉት ሰዎች ግን ከቀን ወደ ቀን እየባሰባቸው ጥጋባቸው በአፍንጫቸው ሊወጣ ጫፍ ላይ የደረሰ ስለሆነ ያ ጥጋባቸው ወደማንመለስበት ኪሳራ ሀገራችንን ከማስገባቱ በፊት ተረባርበን ህዝባችንና ሀገራችንን ማዳን አለብን የሚል መልዕክት ነው ያለው። በስፋት የምንወያይበት ጉዳይ ይሆናል። ወደ ጀርመን ሀገር ራስ ወንዳስ ገኘን ያበዝባሲ ወልገኙ አላና ቆፈጡሬ ኦሮሞን ተቆጣጤ ከምሳው ነንዴ ኦሮሞ ወለንደጌ ኦገን ኦሮሞ ማኒ እንዳው አላናላ